ሰላም ሰላም ውድ የሙሌ ሲኒማ ቤተሰቦች፣ ዛሬ ደግሞ የጫጉላ ሽርሽራቸውን ለማክበር ሲዘጋጁ ባልታሰበ ሁኔታ በአንድ ዘመናዊ ሊፍት ውስጥ ተቆልፎባቸው ከብድ ነፍሰ ገዳይና ከበቀል እሳት ጋር የሞትና ሕይወት ትግል ስለሚያደርጉ ጥንዶች የሚተርክ እጅግ አጓጊና አስፈሪ ፊልም ይዤላችሁ መጥቻለሁ። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ቆይታ። ታሪኩ የሚጀምረው በሩሲያ ውስጥ ከባለቤቱና ከልጁ ጋር ደስተኛና ሰላማዊ ሕይወት የሚመራውን ቪክቶር የተባለን ሰው በማስተዋወቅ ነው። ነገር ግን በአንድ አሰቃቂ አደጋ ምክንያት ሕይወቱ ሙሉ በሙሉ ይናጋል። ከጥቂት ጊዜ በኋላ አንቶንና ማሪያና የተባሉ ጥንዶች የማሪያና አባት በከፈለላቸው ወጪ ሰርጋቸውን ለማክበር ይዘጋጃሉ። የሰርጋቸውን ጫጉላ ሽርሽራቸውን ቪዲዮ ቀርጸው የጀልባ ክለብ ውስጥ ለጓደኞቻቸው ለማሳየት አቅደዋል። ወደ ጋብቻ ምዝገባ ቢሮ በሚሄዱበት ጊዜ የሚሳፈሩበት ሊፍት ለአንድ ሰከንድ ያክል መብራት ጠፍቶ ይቆማል። ማሪያና ሊፍት ውስጥ የመዘጋት ፍርሃት ቢኖርባትም አንቶን ግን ምንም እንዳልሆነ በመንገር ቪዲዮ በመቅረጽ ትኩረቷን ሊሰርቅ ይሞክራል። ቢሮም ሲደርሱ በጣም ስላረፈዱ መዝጋቢዋ ሴት መጀመሪያ ላይ ልታስገባቸው ፈቃደኛ ባትሆንም ማሪያና ግን በመካከላቸው ያለውን ጥልቅ ፍቅር በመግለጽ እንደ ሴት እንድትረዳ ስትለምናት ሴትዮዋ ሐሳቧን ትቀይራለች። ሰርጉ ተከናውኖ ቀለበት ከተለዋወጡ በኋላ ለቪዲዮ ተጨማሪ ትዕይንት ለማግኘት በደስታ ጎዳና ላይ እየሮጡ ታክሲ ይይዛሉ። ወደ አውሮፕላን ማረፊያው ከመሄዳቸው በፊት የማሪያና አባት ቢሮ በመግባት ብዙ ገንዘብ ያለበትን ቼክ ይቀበላሉ። ጥንዶቹ ለጫጉላ ሽርሽር ለመሄድ ወደ ሊፍት ውስጥ ገብተው መሳሳም ሲጀምሩ ቪክቶር የተባለ ሰው አብሯቸው ይገባል። ወደ ታች መውረድ ከጀመሩ ከጥቂት ሰከንዶች በኋላ ሊፍቱ በድንገት ይቆማል። አንቶንና ቪክቶር ብዙ ቁልፎችን ቢጫኑም ሊፍቱ ግን ሊንቀሳቀስ አልቻለም። ማሪያና በከፍተኛ ድንጋጤ ውስጥ ሆና ስልኳን ብታወጣውም ምንም አይነት ኔትወርክ ምልክት አልነበረውም። ቪክቶር በሊፍት ውስጥ ካሜራ መኖሩን ጠቁሞ እርዳታ እስኪመጣ መጠበቅ ብቻ አማራጭ እንደሆነ ይነግራቸዋል። ከአንድ ሰዓት ቆይታ በኋላ አንቶን በስልኩ ቪዲዮ መቅረጽ ይጀምራል። ይህም ማሪያናን ያበሳጫታል። እሱ ግን አንድ ሰው ዩቲዩብ ላይ ሊፍት ውስጥ ተዘግቶበት ለ40 ሰዓታት የቀረጸውን ቪዲዮ ፍርድ ቤት አቅርቦ ብዙ ካሳ እንዳገኘ በመጥቀስ ሊያረጋጋት ይሞክራል። ቪክቶርም ሐሳቡን ወዶት አንቶኒና ማሪያናን አብሮ መቅረጽ ይጀምራል። ድርጅቱ ስላደረገው የቸልተኝነት ስህተት ስለተጣሱ ሕጎች ይናገራል። በመቀጠልም ስለ ኑሯቸው ማውራት ይጀምራሉ። ቪክቶር በሕይወቱ ሙሉ በግንባታ ስራ ላይ ስለሰራ ስለ ሊፍት አሰራር ጠቅሶ ሊፍቱ በድንገት ቢበላሽና ቢወድቅ እንኳን ሰዎች በሕይወት ለመትረፍ መሬት ላይ መተኛት እንዳለባቸው ይነግራቸዋል። ይህ ወሬ ማሪያናን ፍርሃት ስለቀሰቀሰው በሩን ለመክፈት ትሞክራለች። ወንዶቹም አግዟት በሩ በከፊል ቢከፈትም ከጀርባዋ ግድግዳ ብቻ ነበር ያለው። ማሪያና በከፍተኛ ጭንቀት ውስጥ ሆና በሊፍት መስታወት በኩል በሌላ ህንፃ ላይ ሰዎችን አይታ ብትጮህም ማንም ሊሰማት አልቻለም። ዛሬ አርብ በመሆኑና ሰራተኞች በሙሉ ወደ ቤት ስለሚሄዱ ቅዳሜና እሁድ ሙሉ እዚህ እንደሚሰነብቱ ስትረዳ በከፍተኛ ሁኔታ ታለቅሳለች። ምሽት ላይ ዝናብ መዝነብ ሲጀምር ቪክቶር በስልኩ የድሮ ዘፈኖችን ይከፍታል። ስለገዛ ሰርጉና ስለ ባለቤቱ ካወራ በኋላ የጥንዶቹን የኑሮ ሁኔታ መተቸት ይጀምራል። አንቶን ባር ውስጥ ሙዚቃ የሚጫወትና የገዛ አልበሙን እንኳን መስራት ያቃተው ደካማ እንደሆነና ማሪያና ግን የሀብታም ልጅ ስለሆነች ብቻ አብረው እንዳለች በመግለጽ ያስወፍባቸዋል። አንቶን በቪክቶር ወሬ ተበሳጭቶ ስለ ባለቤቱ ሲጠይቀው ቪክቶር ባለቤቱ ራሷ እንዳጠፋችና ሕይወት እንደሰለችው ተናግሮ ማልቀስ ይጀምራል። በመቀጠልም ስሜቱ በድንገት ተቀይሮ እሱን ስለበደሉ ሰዎችና ስለ በቀል ማውራት ይጀምራል። የልጁን ፎቶ አውጥቶ ልጁ ከ2 ዓመት በፊት በመኪና አደጋ እንደሞተ ይነግራቸዋል። ማሪያና ሁኔታው ቢያሳዝናትም መውጫ መንገድ ለመፈለግ ቁልፎችን ስትነካካ ቪክቶር ግን የሐዘኑ ስሜት እንዳልተረዳችለች በማሰብ ይቆጣል። በዚህም ጊዜ የቪክቶር ፊት ሙሉ በሙሉ ተቀይሮ ሊፍቱን ያስቆመው ራሱ መሆኑን ይናገራል። ሊፍቱ ዘመናዊ በመሆኑ በአንድ የጠላፊ ሃከር ጓደኛው ስልክ መተግበሪያ አማካኝነት ሊቆጣጠረው እንደሚችል አሳይቶ ሊፍቱን ላፍታ ያንቀሳቅሰዋል። ቪክቶር ስለ አንቶን ማንነትና ስለሚወዳቸው የፊልም አይነቶች ጭምር እንደሚያውቅ ይገልጽለታል። ማሪያና ልታባብለውና ልታስለቅቀው በማሰብ የገንዘቡን ቼክ ብትሰጠውም እሱ ግን ሁሉም ነገር ገንዘብ አይገዛውም በማለት ገንዘቡን ይንቀዋል። ቪክቶር ስለታማ ቪላ አውጥቶ አንቶን እንዲሰቃይ እንደሚፈልግ አንቶን ልጁን የገደለበት ነፍሳዊ ገዳይ እንደሆነ ይናገራል። ጥንዶቹ እያለቀሱ እውነተኛውን ገዳይ ለመፈለግ እንደሚያግዙት ቃል ሲገቡለት ቪክቶር መጀመሪያ ላይ የለቀቃቸው ቢመስልም ከጥቂት ሰከንዶች በኋላ ግን እንደገና ሊፍቱን አቁሞ ማሪያና ላይ ይዘላል። አንቶን ሊከላከልላት ቢሞክርም ቪክቶር ግን በቦክስና በእርግጫ ክፉኛ ይደበድበዋል። ማሪያና በመስታወቱ ግድግዳ ላይ ሲያጋጫት ራሷን ስታ ትወድቃለች። ቪክቶር ከ2 ዓመት በፊት ሌሊት ላይ ጥንዶች ሁልጊዜ በአንድ ባር ውስጥ እንደሚገኙና የልጁን ሕይወት ያጠፋው መኪና የማሪያና አባት የቀድሞ ፍቅረኛ ስም የተመዘገበ ፊቱ መብራቱ የተሰበረ መኪና እንደሆነ ይገልጻል።
ቪክቶር ማሪያና ጸጉሯን ይዞ ወደሱ ሲያስጠጋት ማሪያና መጮህ ትጀምራለች። ቪክቶር የማሪያናን እጅ በቢላ ሲቆርጠው አንቶን ልጁን የገደለው እሱ እንደሆነ ይጮሃል። ቪክቶር በትኩረት ወደ አንቶን ሲዞር ማሪያና በጥፍርና በንክሻ ታጠቃዋለች። ቪክቶር መልሶ ሲመታትና አንቶን አንቆ ሊገድለው ሲል ማሪያና በከፍተኛ ጥንካሬ የጫማዋን ስለታማ ተረከዝ በቪክቶር ጭንቅላት ላይ ተሰካበታለች። ቪክቶር ወዲያውኑ መሬት ላይ ወድቆ ይሞታል። ጥንዶች በድንጋጤ ውስጥ ሆነው የማሪያናን እጅ በሰርግ ልብሷ ጨርቅ ሲያስሩት ቪክቶር ስልክ መጮህ ይጀምራል። ስልኩንም ሲያዩትም ሁሉም ነገር እየቀረጸ እንደነበረ የቀጥታ ስርጭት ለጠላፊው ጓደኛው ያስተላልፍ እንደነበር ይረዳሉ። ስልኩንም ለማጥፋት ሲታገሉ ስልኩ በቪክቶር ደም ውስጥ ተነክሮ ይበላሻል። አንቶን ማሪያናን እውነቱን እንድትነግረው ይጠይቃታል። እሱ ያንን ምሽት ሰክሮ ስለነበር ምንም እንደማያስታውስና እሷን ለማዳን ብቻ እንደዋሸ ይነግራታል። ማሪያና ግን መኪናውን ስታቆም መብራት በራሷ ስህተት እንደተሰበረ ትምላለች። ጥንዶቹም ከተከራከሩ በኋላ ታርቀው ቪዲዮን በአንቶን ስልክ መቅረጽ ይጀምራሉ። በዚህም ጊዜ ቪክቶር የጠቀሰውን ጠላፊ ጓደኛውን በሊፍቱ ጣሪያ ላይ እየሮጠ እንደሆነ ይሰማሉ። ከዛም በሊፍቱ ውስጥ መርዛማ ጋዝ መልቀቅ ይጀምራል። አንቶንም የጋዝ መልቀቂያውን ቀዳዳ በማሪያና ውስጥ ሱሪ ካልሲዎች በመጠቀም በጥብቅ ይደፍነዋል። በማግስቱም ጠዋት በኢንተርኮም ላይ ድምጽ ይሰማሉ። ነገር ግን እርዳታ ከመምጣት ይልቅ አንድ ዘፈን ድምጽ ይለቀቅባቸዋል። ጠላፊዎች በደህንነት ካሜራ እየተከታተላቸው ነበር። አንቶንም ከዚህ ወጥመድ ለመውጣት ብቸኛው መንገድ ጥፋተኛ መሆናቸውን ለካሜራው መናዘዝ እንደሆነ ማሪያናን ያሳምናታል። ልጁን የገደልኩት እኔ ነኝ ብሎ ለካሜራው ይናገራል። ወዲያውኑ ሊፍቱ መስራት ይጀምርና ወደ ላይ ይወጣል። ጥንዶቹ የተረፉ መስሏቸው ሲደሰቱ ሊፍቱ በድንገት በከፍተኛ ፍጥነት ወደ ታች መውረድ ይጀምራል። አንቶንም ቀደም ሲል ቪክቶር የሰጣቸውን ምክር አስታውሶ መሬት ላይ እንዲተኙ ያደርጋሉ። ሊፍቱም ሲቆም ማሪያና ጥርሷ ቢሰበርም በህይወት ይተርፋሉ። አንቶንም ካሜራው እንዳያያቸው በማሪያና ማስቲካ ክሬዲት ካርድ በመጠቀም ካሜራውን ይሸፍናቸዋል። በመቀጠልም ቪክቶር በቢላ ሊፍቱን በኤሌክትሪክ ገመዶች በመበጠስ መብራት ያበራል። ነገር ግን መውጫ መንገድ ስለሌለ ማሪያናን ያቅፋትና መደነስ ይጀምራሉ። ይህ እንዲህ እንዳለ የደህንነት ካሜራው ላይ የተለጠፈው ካርድ በከፊል ሲወድቅ ጠላፊዎች መብራቱን አይተው መደበኛውን ዘበኛ አስረውና ደብድበው ወደ መቆጣጠሪያ ክፍል ውስጥ ይገባል። ጠላፊዎች ሊፍቱን ወደ ውስጥ ከፍተኛ የውሃ ቧንቧ በመክፈት ሊፍቱን በውሃ መሙላት ይጀምራሉ። ውሃው እየጨመረ ሲመጣ አንቶን ኤሌክትሪክ ገመዶችን ሲነካካ የሊፍቱ የእሳት አደጋ ማስጠንቀቂያ ይጮሃል። ይህም ለፖሊስ መልእክት ያስተላልፋል። ውሃው ሙሉ በሙሉ ሊፍቱን ሲሞላው ጥንዶቹ ትንፋሻቸውን አፍነው ይቆያሉ። አንቶን ወደ ውስጥ ሰጥሞ የቪክቶርን ቢላዋ በማምጣት መስታወቱን ግድግዳ ደጋግሞ በመምታት ይሰብረዋል። ውሃው ሙሉ በዛ ቀዳዳ በኩል ፈሶ ሲያልቅ ጥንዶቹ በነፃነት መተንፈስ ይጀምራሉ። ጠላፊውን በቁጣ የኮምፒውተሩን ስክሪን ይሰብራል። በዚህም ጊዜ ማሪያና እውነቱን ለአንቶን ትናገራለች። ያንን አደጋ የደረሰችው ራሷ እንደነበረች፣ በዛም ምሽትም ሰክራ ስለነበረ አባቷ እንዳያት መኪናውን ራሷን እየነዳች ልጁን ገጭታው ስትመለስ ቪክቶርን ሲጮህ ሰምታ በድንጋጤ እንደሸሸች ትናገራለች። አንቶን ማሪያና ሁልጊዜ ስትዋሽ በመቆየቷ በከፍተኛ ሁኔታ ይቆጣል። ነገር ግን ማሪያና ተጸጽታ ለፖሊስ ራሷ እንደምትሰጥ ቃል ስትገባለት ይቅር ይላታል። በዚህም ጊዜ አንድ አዲስ ዘበኛ ወደ ቢሮ ሲመጣ ጠላፊዎች ዘበኛ መጥቶ ይጥለዋል። በቀጠልም ሊፍቱን ወደ ታች ፎቅ እንዲወርድ ያደርገዋል። በሩ ሲከፈት አንቶን ቢላዋ ይዞ መጀመሪያ ቢወጣም ጠላፊዎች ከጀርባ መጥቶ ይመቱታል። ማሪያና ራሷን እስክታጣ ድረስ ይመታታል። ማሪያና ስትነቃ እጆቿ ታስረው ታገኛለች። ጠላፊዎችን ፊቱን የሸፈነችበትን ማስክ ሲያወልቅ ያ ሰው ጠላፊ ወንድ ሳይሆን የቪክቶር ባለቤት ነበረች። እሷም ልጄን መቼም ቢሆን መልሼ አላገኘውም ብላ ማሪያናን በቢላ ከቆረጣቻት በኋላ ተሸሻለች። ከጥቂት ሰከንዶች በኋላ የፖሊስ መኪና ድምጽ ይሰማል። አንቶን ማሪያናን ይፈታታል። ፖሊሶችም ይከባቸዋል። በመጨረሻም አንቶን የቪክቶር ልጅ የገደለበትን ወንጀል ሙሉ በሙሉ በራሱ ላይ ይወስዳል። አንቶን የ7 ዓመት እስራት ተፈርዶበት ከ5 ዓመት በኋላ በይቅርታ ይፈታል። ከእስር ቤትም ሲወጣ ማሪያና ከወለደች ልጃቸው ጋር ስትጠብቀው ይታያል። እሱም ጥፋቱን በራሱ ላይ የወሰደው ለልጁና ለባለቤቱ ሲል እንደነበረ ይገልጻል። ውድ የሙሌ ሲኒማ ቤተሰቦች የዛሬው እጅግ አጓጊና አስገራሚ ፊልም በዚህ ይጠናቀቃል። ሰው የሰራው ወንጀልና ክደት ምንም ያክል ቢደብቅም አንድ ቀን ግን ዋጋ ማስከፈሉ እንደማይቀር ያየንበት ታላቅ ፊልም ነው። ባለቤቱና ለልጁ ሲል የከፈለው መስዋዕትነት ልብ የሚነካ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። በሌላ ምርጥ ፊልም እስከምንገናኝ ድረስ መልካም ቆይታ